ዛሬ ድምጻዊ ቴዲ አፍሮ አገር ሞቷል ብሎ ዳስጣል እያለ መሞቱን ሲሰሙ አገር ከሞተ ወዲያ ምን አገር አለ ሲሉ የነበሩት ባጫ ደበሌ ምን ብለው ይሆን? አገር በእናንተ እጅ ወድቃ ሲጥ ብላ ሞታለች ሰው ማልቀሻጣ እያለ ሲያንጎራጉር ባጫ ደበሌ በየትኛው ሙዚቃ እየደነሱ ይሆን? በዚያ ዘመቻ ላይ ቴዲ አፍሮ እንደ ጫላ ቡልቲሜ ሳይከተላቸው ሲቀር እንደ መስፍን በቀለ ታንክ ላይ የዘለለ አልታይ ሲላቸው እንደ ፍቅር አዲስ ነቃ ጥበብ ሬንጀር ለብሶ የሆደድ ሰራዊትን አላጅብም ሲል ቂማቸውን ቋጠሩበት። እናም ጠቅላይ ሚኒስትር አብይ ከእሳቸው ጋር የታየ ሁሉ እንደሚረክስ ያውቃሉና የድምጻዊ ማዲንጎ አፈወርቅ ለቅሶ ሰሞን ለማስተዛዘን ወደ ሀዘንተኞቹ ቤት ሄዱ። አካሄዳቸው ግን የተጠና ነበር። ቴዲ አፍሮ በዚያ ለቅሶ ቤት በሚገኝበት ሰዓት ድንገት በመሄድ ከእሱ ጋር ፎቶ በመነሳት ተመልከቱ ቴዲም ከአብይ ጋር ነው የሚል የፎቶ ፖለቲካ ሊሰሩና ሊያረክሱ ነበር እቅዳቸው። ይችን ሴራ አስቀድሞ የተረዳ የሚመስለው ድምጻዊውም ቤቱን ከነፋስ ባልተናነሰ ፍጥነት ለቆ ወጣ። ይግረማችሁ ብሎም ከጥቂት ወራት በኋላ እያመመው መጣ ብሎ አዜመባቸው። እያረረ ሆዴ ብስቅ በማሽላ ዘዴ ናታደም ይለኛል ደግሞ በነኡኡ ረጌ ብሎ ተቀኘባቸው። በዚህ ጊዜ ግን አብይ ዝም ማለትን አልወደዱም። እየተሰደብኩ ነው፣ እስክስታ እየተወረደብኝ ነው ብለው ብስጭስጭት እያሉ በፓርላማቸው ፊት መጡ። ኢትዮጵያ ውስጥ እንደ አብይ ደግሞ የተሰደበ መሪ አለ እንዴ? ዘፈን እስክስታ እስኪወረድበት እኮ ነው። በቀን 3 ሰዓት እና 4 ሰዓት እየሰራው በለፋሁለት ህዝብ ውስጥ እኔን ለማዋረድ ሲለፈልፍ የሚውላለ አንድ ቀን ጠይቄ አላውቅም። መብት ግን አለኝ። ማንም ሰው እኔን በግል መስደብ አይችልም። የአብይ ቆዳ ይህንን ያህል ስስ ነው። እሳቸው በሚመሩት መንግስትና በያዙት ስልጣን ሰውን መግደል ይችላሉ። እሳቸው ግን ሰውን መግደል መታመም ነው ተዉ ተብለው ሲተቹ ዓይንን የሚያቀላ የሚያበሳጭም ስድብ ነው ብለው ይቀበላሉ። እንዳም ሆኖ ድምፃዊው በእነዚህ በሚጉረጠረጡ ዓይኖች ፊት ዳስጣል እያለ ጨለማ ውስጥ ወድቀናል፣ ከነሐሴና ሐምሌ ጨለማ የሚያላቅቀን እንሻለን እያለ በድፍረትና በድጋሚ መጥቷል። በዚያ በዘመቻ ወቅት እንደ ቴዲ አፍሮ ናታደም ተብለው መጠራታቸውን ሳይቀር በዘፈን የገለጡትን እንደ ታሪኩ ጋንካሲ ለዚህ ሳልዘፍንም ብለው በአደባባይ የተጋፈጡትን ሰዎች በሚገባ እንዳቄሙባቸው የገለጡት የጦርነት አጋሮቻቸውን እነ ካሙዙ ካሳን እነ ሀብታሙ ቦጋለን በሰበሰቡበት መድረክ ላይ ነበር። ያኔ ስንፈልጋችሁ እነዚህማ አያሸንፉም ከሚመጣው ጋር ምንስማማ ይሻላል ብላችሁ ደግሞ የከዳችሁ የሸሻችሁ ለእናንተ ደግሞ ይቀርበናችኋል። አብይ አህመድ ይቅር የሚል ልብ ኖሯቸው አያውቅም። ይቅርም ብለው አያውቅም። የቅርብ ጓደኞቻቸውን ሳይቀር ስልጣን የሰጧቸውንም ሰዎች ጭምር አድብተው ሲያደሙ ጠብቀው ሲያጠቁ አገር አይቷቸዋል። ጦርነትን የተቃወሙባቸውን እንደ ታሪኩ ጋንጋሲ ያሉ ድምፃውያንንም በመንግስት ሚዲያዎች ላይ እንዳይቀርቡ፣ በመንግስት ድግሶች ላይ እንዳይዘፍኑ የከለከሉት በዚሁ ቂማቸው ምክንያት ነው። ፋሽስትን ለመፋለም እንደ ነጻነት ፋና፣ ወራሪን ለመመከት እንደ ሉዓላዊነት ዘብ ያገለገለችው ሙዚቃ ለጣሊያን አልገዛም ብላ አርበኝነትን አሳይታለች። ወራሪው አገር ለማስተዳደር በሚሞክርበት በዚያ ዘመን አዝማሪዎችንም ለማሰማራት ሞክሮ አልቀናውም። እምቢ ያሉትንም ሰብስቦ ረሽኗቸዋል። አዝማሪዎቹ ለወራሪ አንተባበርም ማለታቸው ሳያንስ የሀገራቸውን መደፈር በማሲንቋቸው ማንጎራጎር አርበኞችን ማበረታታት ቀጠሉ። ጣሊያንም ማሲንቆን እንደ ጦር መሳሪያ ቆጥሮ ይህንን የሙዚቃ መሳሪያ ይዞ መገኘትን ወንጀል እንዳደረገ ገሪማ ታፈረ ጎንደሬው በጋሻው በሚለው መጽሐፋቸው ይተርካሉ። ይህ ሙዚቃ ለፋሽስቶች፣ ለአምባገነኖች፣ ወገንን ለሚገሉ ገዢዎች ያለማስገዛት ከተገፉና ከተበደሉ ጎን ከእውነትና ከአገር ጎን የመቆም መርህ በነ ምኒልክ ወስናቸው ዘመንም ቀጥሏል። ድምፃዊ ምኒልክ በደርግ ዘመን ለአብዮቱ ዝፈን የሚል ትዕዛዝ መጣበት። ለአብዮቱ መዝፈን ማለት ለቀይ ሽብር መዝፈን ነው አለ። ከዚያም አሰሩት። ከዚያም አገሩን ጥሎ ጠፋ። ምኒልክ በ1980ዎቹ ከሰጠው አንድ ግሩም ቃለ ምልልስ ጥቂት እናስደምጣችሁ። እኔ ሀገሬን ጥዬ የወጣሁት ብዙ ችግሮች ናቸው። አንደኛ ችግር የቀይ ሽብር አደጋዎች በሚበዙበት አካባቢ እንዳውም ሰውየው ትዝ ይለኛል በቀበሌ 14 አብተ ጊዮርጊስ ድልድይ አካባቢ የሚኖር አስሮኝ ነበረ። ቀይ ሽብርም ሊያደርግብኝ የነበረበት ጊዜ ዶክተር አለሙ ነው ያዳነኝ ከዛ ከሞት እና ለዚህም ብዙ ሰዎች ምስክሮች አሉ። እና ከእኔም ጋር የታሰሩትን ልጆች እንዳጋጣሚ ሌሊቱኑ ገድሏቸው አድሮ እኔ ጠዋት በመሰማበት ጊዜ በቃ እኔነቴን እስከ መጥላት ድረስ ደረሱ። እና ሁለተኛው ነገር ደግሞ በየመንገዱ በየዛን ጊዜ የማያቸው የሰው ልጆች በየመንገዱ እየሞቱ በማይበት ጊዜ ሰውነቴን በቆጣጠር እስከ ማቃት ደረጃ ደርሼ ነበር። እና የሁሉ ስቃይ ከማየት አገሬን ጥዬ ብጠፋና የትም ሀገር ብኖር ይሻላል በሚል ከኢትዮጵያ ወጥቼ ወደ ሱዳን ሀገር ኖር ነበር። ይሄም አብዮት ዘፈን ካልዘፈንክ በሚል ነገር። ለመዝፈን አልፈለክም ነበር አንተ? አልፈለኩም። ምክንያቱም ምን ነበር?
እኔ በአብዮቱ ያየሁት ምንም ጥሩ ነገር አልነበረም። ያው ማየው ሰው ሲገደል፣ ሰው ሲሞት፣ የሰው ልጅ ሲጨፈጨፍ እንጂ ምንም ለኢትዮጵያ ሕዝብ ጥሩ ነገር አላየሁበትም። እና ያን ጥሩ ነገር እስካላየሁበት ድረስ እንዴት ብዬ ነው ለዛ ነገር እኔ መንፈሴን ሸጬ ለነሱ ይሄን አይነት መሞቱ ይሻላል በሚል ነገር ነበር። ግን እግዚአብሔር ደግሞ አትሙት ያለው ነፍስ ይድናልና ድኜ ወጣሁ። ለመውጣት በቃ ሙዚቃ አገዛዝን ስትጸየፍ ለሰው ልጅም ዋጋ ሲኖራት ከያኒው እንዲህ ይሰደድላታል። ሙዚቃ አረጋኸኝ ወራሽን ሲያደርጋት ግን በትውልድ ቅብብሎሽም ውስጥ ሆና ጦርነትን ላወጀ ገዥ ሁሉ ትሰግዳለች። በነ ምኒልክ ወስናቸው ዘመን አረጋኸኝ ወራሽ ጦርነት እንዲፋፋም ሲቀሰቅስ ረዥም ገመድ እየጎተተ በአዲስ አበባ ስታዲየም ይታይ ነበር። በአብይ አህመድ ዘመን ደግሞ ቀይ ባህር የሚባል አጀንዳ ተሰጥቶት መጣንላችሁ እያለ እየዛተ ነው። ለዚህ ሳንዘፍንም ብለው አንቺ የደም ጎዳና እያሉ ለማንጎራጎር የተሰደዱ ምኒልክ ወስናቸዎች በነበሩበት በዚያ ዘመን ቆራጡ መሪ እያሉ የሚያወድሱ እንደ ውብሻው ስለሺ ያሉ ሰዎችም ከአገዛዞች ጋር ነበሩ። ሳኛ አመራሩ ድል አፈራ የቆራጡ መሪ ጎመራ። የአሁኗ የኢትዮጵያ ሙዚቃም ሁለቱንም ታስተናግዳለች። እንደ ምኒልክ ያሉ ከያኔዎችም አሏት፣ እንደ ውብሻው ስለሺም ያሉም አላጣችም። በርስ በርስ ጦርነት ውስጥ በተለይ ደግሞ አንድን ገዳይና በዳይ መንግስት ደግፎ ኪነጥበብን ማሰለፍ ህዝባዊ ቅጣትንና ማሸማቀቅን ያስከትላል የሚለውን ልብ ማለትም ያስፈልጋል። ሚሊዮኖች በሚያልቁበት፣ ቢሊዮን ዶላር የሚያወጡ ልማቶች በወደሙበት፣ የአገር ክብርና ስም ዝቅ ብሎ በወደቀበት ዘመን ለዚህ ሁሉ ጥፋት መሳሪያ ሆኖ መገኘት የደገፉት አገዛዝ ሲወድቅ ክብርም አብሮ ያበቃል፣ ካዝናም ይደርቃል። ኪነጥበብን ለአገዛዝ አደግዳጊ ማድረግ እንደ ደበበ እሸቱ ቀባሪ ያሳጣል። ኪነጥበብን አጓጉል ቦታ አለማዋልም እንደ ነጻነት ወርቅነህ በእንባ እያራጨ ይሸኛል። እንዲህ ካለው ውስጥ ጠበል አንቋደስም ያሉ ኤልያስ መልካዎች በመደመር ሰበብ የሚንጋጋው መንጋ ሲያሳስባቸው ስለ ህግና ስርዓት እየጠየቁ በሚያልፉባት ሀገር መደመርማ ሙዚቃ ነው ብለው የተነተኑ የሙዚቃ ተዋንያንም የዘመናችንን ግርምቢጥ አሳይተዋል። እሺ፣ በጣም አመሰግናለሁኝ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ። ይህም ቀን መጽሐፉን የምንመርቅበት ስለሆነ በጣም በቅድሚያ እንኳን ደስ አለዎት፣ ሁላችንንም እንኳን ደስ አለን እላለሁ። የስነ ጥበብ ስራ የመደመር ፍልስፍናን የያዘ ነው ማለት ይቻላል። እያንዳንዱ ተነጣጥለው የምታያቸው የሙዚቃ መሳሪያዎች በንጥልጣይ የየራሳቸው የየግል ባህሪ ያላቸው የሙዚቃ መሳሪያዎች ናቸው። ዝም ብዬ ይህን ሀሳብ በንግግር ከማረገው አንድ ነገር እየሰራን እንየው። አሁን ቤዝ እና ድራም አንድ ላይ ሆነው አንድ ነገር ያሰሟቸዋል። እንዲህ ያለው ገባርነት በአንድ አልፎ ያጅ መንግስት ውስጥ ሹመትን ያስገኝ ይሆናል። ያ ሹመት ግን የዛፍ ላይ እንቅልፍ ነውና በአንዱ ማለዳ ስራንም አበልንም ያሳጣል። ሰርጸ ፍሬ ስብሃትም ይህንን በተደጋጋሚ ቀምሶታል። የመደመር መጽሐፍን እንደ ሙዚቃ መሳሪያ እየተነተነ ቢያስመርቅም ንጉሱ ያልወደዱለት አንዳች ነገር የተገኘበት ይመስል ከሹመቱም ተሽሮ ወደ ሬዲዮ ስቱዲዮ ተመልሶ ነበር ሙዚቃ ሊተነትን። እንደገና በነ ዳንኤል ክብረት አማላጅነት አንድ ቦታ ተገኝቶለት የብሔራዊ ቤተ መዛግብትና ቤተ መጻሕፍት ኤጀንሲ ዳይሬክተር ተደርጎ በአብይ አህመድ ደብዳቤ መሾሙ ከታወቀ ዓመት ሆኗል። እንዳም ሆኖ ይችም ስልጣን ሆና በኦህዴድ ቤት የታችኛው ሰዎች ዘንድ ማስቆጣቱ አልቀረም። የሆነው ሆኖ መጪው ትውልድ የሚያከብራቸው የትኞቹ ነው? ወንድሞቹ በሚሊዮን ሲገዳደሉ ግፋ ብለው ያሉትን ወይስ በዝምታ ያሳለፉትን? ዳስጣልና ባንዲራህን አንሳ የሚሉትን ወይስ መደመር ሙዚቃ ነው እያሉ ያደገደጉትን የሚለው አሻሚ አይደለም። ስማቸውን በወርቅ ቀለም የጻፉ ደማቅ ከያንያን ይህንን አገዛዝ አብረን አንቆምም፣ ሰላም ፍጠር፣ በወገናችን ላይ ስትጨክንም አንተባበርህም ብለው ቤታቸውን ዘግተው የተቀመጡት እንዲሁም በአደባባይ ላይ የሞገቱት ናቸው። እነ ቴዲ አፍሮ ያስተማሩትም ይህንኑ ነው። እነ ታሪኩ ጋንጋሲ ይህንን ለትውልድ ጥለዋል። ነገ በወገናቸው ፊት የሚሸማቀቁት ደግሞ የወንድማማችነትን እልቂት ያዋደዱት የወገናቸውን ሞት ምክንያታዊ ለማድረግ የጣሩት ሚሊዮኖችን ከገደለው በመቶ ሺህ እህቶችንና እናቶችን ከደፈረው ጦር መሃል ቆመው ሬንጀር ለብሰው የተሰለፉት ለመሆናቸው የዓለም ታሪክ ሁሉ ይናገራል። ሙዚቃንና አምባገነኖችን ብቻ የተመለከትንበት ሳምንታዊ ዝግጅታችን በዚሁ ተጠናቋል። መልካሙን ሁሉ እንመኛለን።